ህይወት አንዳንዴ ፌር አይደለች። ሰርተህ ላታገኝ ይችላልህ። ለፍተህ ላታገኝ ይችላልህ። ሞክረህ ላይሳካ ይችላል። አንዳንድ ሰው በቃ በዚህ የመጨረሻ ውስጡ ይጎዳልና ተስፋ ይቆርጣል። አንዳንድ ሰው ደግሞ ሞር ጥበበኛ ይሆናል፣ ሞር አስተዋይ ይሆናል። ስለዚህ በህይወታችን እንደምንፈልገው ሳይሆን እንደማንፈልገው ሊሆን ይችላል። አንዳንድ ሰው ባጋጠመው ችግር ይፈርሳል። አንዳንድ ሰው ደግሞ ምን ያክል ከባድ ችግር ቢያጋጥመው ከሱ አንድ ትምህርት ተምሮ ወደፊት አንድ እርምጃ ያድጋል፣ ይቀይራል፣ ያሻሽላል። ሰላም ፋሚሊ እንዴት አላችሁ? እኔ ወንድማችሁ አለው። ዛሬም በአዲስ ሀሳብ ወደ እናንተ ቀርብ ያለው የሆነ ቪዲዮ ውስጥ አይተን እንመለስና ምንቀጥል ይሆናል። አንተ ጋር ይመጡ? አዎ አላበድኩም። ማሰማም ጤነኛ ነኝ እኔ። እሺ ና አላበድኩም። ለውጭ እናወራለን። ልቀቀኝ። ናሺ ቆይ ምን ነው? ልቀቅ። ቆይ አንድ ልቀቅ። ቆይ አይዞህ ተረጋግማ። ምን ሆንክ ነው ያልከው? በጣም ብዙ ነገር ነው። በጣም ብዙ ነገር ስራ እሰራለሁ አልኩኝ፣ ቢዝነስ እሰራለሁ አልኩኝ፣ ሞከርኩኝ። ያልሞከርኩት ነገር የለም። በመጨረሻው ግን አንድ ቢዝነስ መስራት አለብኝ ብዬ ልክ ሳስበው ይበላበታል፣ ይሰራል አሉ። ከዛ በኋላ ገንዘብ የለኝም፣ እጄ ላይ ምንም አይነት ሳንቲም የለም። አባቴ 2 በሬዎች አሉት። አባቴ ከሁለቱ በሬዎች አንዱን በሬዎች ሽጦ የኔን ቢዝነስ ማስጀመር እንዳለበት አሰብኩ። ከዛ በኋላ ገባሁና ክፍለ ሀገር እናቴ ዘመኔን ሙሉ ስከስር ኖሬያለሁ። አሁን ግን አንዱን በሬ ይሽጥልኝና ይሄን ቢዝነስ ልጀምር ለአባቴ አሳምኝልኝ አልኳት። ማንም ሰው አይረዳኝም። ከዛ በኋላ እናቴ አባቴን አሳመነችው፣ በሬውን ሸጠልኝ። መጣው አዲስ አበባ ይበላበታል የተባለውን ስራ ልሰራ። ልክ ከመጣው በኋላ ቢዝነሱን ጀመርኩ። ከአንድ ወር በኋላ ድጋሚ ከሰርኩ። አብጄ መሃል አስፋልት ላይ ዞሮብኝ እየሄድኩ እያለ ወጣቶች ተሰብስበው የሆነ የተለጠፈ ነገር ያነባሉ። ምንድነው እስኪ የሚያነቡት ነገር ለኔም ይሆናል እንዲያልኩኝና ዞሮብኛል። አይለውም እኔ ልክ ሳየው ወረቀቱን ጠጋ አልኩና እንደዚህ ሳይ ውጭ ሀገር መሄድ የሚፈልግ በተለይ አውሮፓ ብር ያለው ሰው እንልካለን ሲሉ እኔ አብቅቶልኝ ነበረ። ከዚህ በኋላ አውሮፓ መሄድ አለብኝ አልኩ። እድል መቀየር፣ ቻንስ መቀየር፣ ሁሉም ነገር መሞከር። ከዛ በኋላ ልክ ሳስበው ግን ብር የለኝም። መጨረሻዬ አሁንም ያለው አንድ በሬ ያለችው አባቴ ግን አንዱ በሬ ተሽጦ እኔ ውጭ ሀገር ሊልከኝ አይችልም። ከዛ በኋላ እናቴ ነች ያለችኝ ሐሳብ፣ እማዬ ከዚህ በኋላ አውሮፓ መሄድ አለብኝ፣ ህይወታችሁን እቀይርላችኋለሁ፣ የተሸጠውን በሬ እገዛለሁ፣ አውሮፓ እገባለሁ። እማዬ መሃል አዲስ አበባ ላይ ሸምነን ትያለሽ፣ አባቴ በሬዎች ጥምድ እገዛልሃለሁ፣ አውሮፓ መግባት አለብኝ አልኩት። ከዛ አባቴ እንደማይረዳኝ ስለማቅ እናቴ መጀመሪያ አሳመንኳት። ከዛ በኋላ እናቴም አላንገራገረችም፣ እሺ አለች። አባቴ ግን ከብዶኝ ነበር። በስተመጨረሻ ግን እኔና እናቴ ተመካክረን አባቴን አሳመን ነው። በሬውን ሽጦ ብሩ ስላላወጣለት መሬቱን አስይዞ በአራጣ መልክ ብር ተበደረልኝ። ያንን ሁሉ ብር ይዤ አውሮፓ ልገባ መጣሁ አዲስ አበባ። ከዛ ተበላ ተጠጣ ፈታል። በቃ አውሮፓ ልገባ ነው። መጣሁ አዲስ አበባ መጣሁ። እዛ ያየሁት ቢሮ ሄድኩኝ። እንደ ሄድኩኝ አውሮፓ ትልካላችሁ አይደለ? መጀመሪያ አይቼ ነበር። አዎ ቅድመ ክፍያ ከፈል አደረኩ። ከዛ በኋላ ጓደኞቼ አውሮፓ ሊገባ ነው፣ አሼ ሊበረግድለት ነው፣ ሰርግ ነው በቃ እኔ ጋር። በቃ ፍቅረኛም አለችኝ፣ ከሷ ጋር እንበላለን እንጠጣለን። በቃ ላይፍ ሌላ ጉዳይ ነው።
አውሮፓ ነው የምገባው። ላይፍ ሊበረግር ነው። ከዛ በኋላ ነገሮች ቀስ በቀስ እየሄዱ ባለበት ሰዓት የመጨረሻ 1 ሳምንት ነው የቀረህ፣ ና ቢሮ ትፈልጋለህ አሉኝ። ሄድኩኝ የመጨረሻ ክፍያዬን ይዤ። 1 ሳምንት ነው የቀረህ፣ የመጨረሻ ክፍያ ክፈል አሉኝ። ከዛ በኋላ ፈራሁ። ያን ሁሉ ብር እንዴት ልክፈል? በምን ልመናቸው አልኩኝ። ደነገጥኩ። ሳስበው ግን ትላልቅ የቴሌቪዥን ፕሮግራም አቅራቢ ሰዎች ማስታወቂያውን ፈርተውታል። እኔ እንዴት ፈራለሁ እንዴ? እሱ አስተዋውቆት ብዬ መክፈል አለብኝ አልኩ። ምክንያቱም መጀመሪያውኑ ራሴን አሳምኛለሁ አለመሄድ እሄዳለሁም ብዬ ከፈልኩ። ሄድኩኝ። በቃ አውሮፓ ልገባ ነው ተባለ። ፌሽታ ነው፣ ደስታ ነው። በስተመጨረሻው ቀኔ ልክ ሲደርስ እንደነገ ሲሆን ስልክ ስደውል ስልካቸው አይሰራም። አይ ቢዚ ሆኖ ነው፣ ብዙ ወጣቶች ስለሚልኩ ቢዚ ሆነው ነው። ቀናቸው ነገ ስለሆነ ቢሮ መሄድ አለብኝ ብዬ በቃ ትኬት ተቆርጦላል ተብዬ ተነግሮኛል። በቃ ከ3 ቀን በፊት ሄድኩኝ። እኔ በቃ ሁሉ ነገሬን አዘገጃጅቻለሁ። ልክ ቢሮ ሄድኩኝ፣ ዘና ብዬ ልሄድ አውሮፓ። ልክ ቢሮ በር ላይ ስደርስ ወጣቶች በዛን ቀን የተቀጠሩት በጠቅላላ እያለቀሱ ነው። ለቅሶ ቤት ነው የገባሁት ወይስ ሴት ነው? ማመን አቃተኝ። አልገባኝም። ደነገጥኩ። እንዴት ላውራ? አንደበት የተሳሰረ። ቀስ አልኩና አባ ምንድነው ቢሮ ዝግ ነው አልገባኝም አልኩ። ምን ትጠይቃለህ እያየህ አይደል እንዳለኝ ድጋሜ ሄድኩ እና ምንድነው እዚህ ጋር አልኳት። እሷ እያለቀሰች ነው እማዬ እያለች። የኔስ እናት በሬዎቹስ እንዴት ልበል? በሬዎቹ ተሽጠዋል። 2 በሬቱ በአራጣ ተይዘዋል። አውሮፓ ልገባ ነው እኔ። እንግዲህ ወዴት ነው? እንዴት ልበል? እኔ አውሮፓ ልገባ ነው እኮ። ወይኔ አሼ እናቴ ትደውላለች። የእናቴን ስልክ ፈራው፣ ማንሳት ፈራው። ሰው የእናቱን ስልክ ማንሳት እንዴት ይፈራል? ፈራው የእናቴን ስልክ ማንሳት። ጓደኞቼ ጋር ስደውል ስልክ አያነሱም። አይ እስኪ ሌላኛው ጋር ልደውል አልኩ። አንድ በአንድ ስደውል ስልካቸው አይሰራም። ቀስ በቀስ ራቁኝ። አይ የነገር ህልም መሆን አለበት አልኩ። ስደውል ቀስ እያሉ ራቁ። የቀረችኝ አንድ ፍቅረኛ የነበረች የትም አትሄድም ብዬ በጣም ተስፋ ያደረኩባት አውሮፓ ስገባ ወይ እዛ እንጋባለን አሊያም እዚህ ከመጣው በኋላ እንጋባለን፣ እዛ ወይ ወስድሻለሁ ብዬ ብዙ ነገር ተመካክረን በስተመጨረሻ ሚስቴን ስፈልግ እሷ እኮ ፕሮሰስ ጀምራ ነበረ። አረብ ሀገር ሄዳለች አሉኝ። የኔ መሄጃ የት ነው? መሞት አይገባኝም ታዲያ እኔ? ሞት አይገባኝም። ለኔ ሞት ብቻ ነው የሚገባኝ። እና ምንድነው የምትሉኝ? ምንድነው መጨረሻ ሞት ብቻ ነው። አንድ ጓደኛዬ ነበረ ለውስጥ ወላደራሽ ብሎኝ ይዘኝ አልመጣም። ከዛና ላንተ ላይፍ ስትቀይርበታለህ። ምንድነው የምትሞተው? መኪና ውስጥ ምን አስገባሃል? እኔ ላይ እንደት ማለት ነው እሱ ወደ ልክ እዚህ ስመጣ ግን ፍል ያልኩት ግን ፍል አርኩ ለኔ መጨረሻ ሞት ብቻ